እሱ ዛሬ እንግዲህ የት እንዳለች አልታወቅም ነበር። በመጨረሻ ላይ የት እንዳለች ታወቀ። ዛሬ እንግዲህ ትላንትና ማለት ነው። ትላንትና በተለቀቀ ቪዲዮ አላዛር እናት የትንሱ ወንድም አማን ጋር ሄዶ ሚስቱ ጋር የአማን ሚስት ጋር ሄዶ ካልደበደብኩኝ ካልተጣላሁኝ ብሎ እቃቸው ሁሉ ሲጨርሳቸው ነበር። ብዙ ችግርና ብዙ ቡጥቡጥ ተነስቷል ማለት ነው። ዛሬ ደግሞ እንግዲህ ማሜ እንደተናገረችው እውነት ለመናገር ማሜ በጣም ተቀይራለች። በጣም ተቀይራለች። እውነትም ተጸጽታ ወደ ልቦናዋ ተመልሶ ትክክለኛ መንገድ ይዛለች ብዬ ነው የማስበው። እኔ በበኩሌ ምንም እኮ ይቅርታ ባትላትም ትንሱ ለማሚ ምንም እኮ ይቅርታ ባትላትም በዚህ ሰዓት እና በዚህ ሁኔታ የምታደርገው ነገር ግን ማሚ በጣም ትክክል ናት ብዬ ነው የማስበው። እንግዲህ ሁላችንም ጥፋት እናጠፋለን፣ ስህተት እንሰራለን። ከጥፋታችን እና ከስህተታችን መለስ ብለን አስበን ተጸጽተን ይቅርታ ስንጠይቅ ከልባችን ይሄ የትልቅ ሰውና የብልህ ሰው ነው ብዬ ነው የማስበው። አሁን ትንሽ አልረጋጋም ያለው አላዛር ነው። አላዛር እንደዚህ ተብሎ ትዳርህን ማስተካከል አትችልም፣ ከሁሉ ጋር እየተጋጨህ ከሁሉ ጋር እየተጣላህ መሆን የለበትም። አሁን ትላንትና ሄዶ ከነ አማን ቤት ብዙ ችግር ፈጠረ። ብዙ ድብድብ ተደባደበ፣ ተጣላ። ግን መጨረሻ ላይ እነ አማን ጋር እንደሌለች ተረጋገጠ። ትሄድበታለች፣ ትገባበታለች፣ ትወጣበታለች በተባለው ሰዓት በሙሉ ማለት ነው በሙሉ እነሱ ፈልገዋታል ማለት ነው። ትንሱና አላዛርና ማሚ ለትንሱ ፈልገዋታል ማለት ነው። ይህን ሆኖ ግን እንግዲህ ትንሱ ልትገኝ አልቻለችም ማለት ነው። መጨረሻ ላይ አማራጭ ሲያጡና ያው ትሄድበታለች ብለው ትገባበታለች ብለው ያሰቡትን ሁሉ ፈትሸው ጠይቀው አጠያይቀው ሲያጡ አማራጭ ያደረጉት የመጨረሻ እርምጃቸው ከነ ዳኒ ቤት ማለት ነው። ዳኒ ማለት ደግሞ እነ ዳኒ ደግሞ የእነ ትንሱ ጎረቤቶች ማለት ናቸው። መልካም ሰዎች ናቸው። በጣም መልካም ደግ እውነተኛ ጎረቤት ናቸውና እነሱ ጋር ሄዶ የማይገባ ነገር የማይደረግ ነገር ሲናገርና ሲያደርግ ነበር። ይህ እንደዚህ እነሱ እያለ እየተበጣበጡ እየተጨቃጨቁ እያለ ግን ትንሱን ማንም የተረዳት ሰው የለም። የት ሄደች፣ የት ገባች፣ ምን ላይ ናት ብሎ ውስጡ እየተጨነቀና ያሰበ ሰው የለም። ሁሉንም የየራሱ ስሜት፣ ሁሉንም የየራሱ ፍላጎት ነበር ሲያንጸባርቅ የነበረው። እንደዛ መሆን የለበትም። እች ልጅ ሁለት ነፍስ ናት። የት ሄደች፣ የት ወደቀች ተብሎ ሁላችሁም አንድ መስመር ገብታችሁ አንድ ሀሳብ ሆናችሁ ልጅቷን ከመፈለግ ውጪ ሁላችሁም የየራሳችሁ ሀሳብ ነው የምታንጸባርቁት ያላችሁት። አንተ ነህ እንዲህ ያደረካት፣ አንቺ ነሽ እንደዚህ ያደረግሽው፣ አንተ ነህ እያላችሁ ከምትጠቋቆሙ እች ልጅ ምንድነው ችግሯ ብላችሁ ቆም ብላችሁ አስባችሁ የት እንደሄደች የት እንደገባች ማስተዋል ነበረባችሁ። ግን ሆነም ቀረም ግን በመጨረሻ ላይ እናንተ ስትከራከሩ ያው እንግዲህ እነሱ ሲከራከሩና ሲጨቃጨቁ አስደንጋጭ ጥሪ የስልክ ጥሪ ደረሰባቸው ማለት ነው። ይህን ጥሪ ደግሞ የትንሱ ባመለከተ ነው። ለትንሱ ሀሳብ መረጃ የሚሰጥ ሰው ትክክለኛ መረጃ የሚሰጥ ሰው ነው የደወለላቸው። ሲደውልላቸው እንግዲህ ከሞጆ ከተማ ትባላለች። እንግዲህ ከአዲስ አበባ ራቅ ብላ ቅርብ ናት። እዛ ከተማ ሞጆ እንደሄደች እና ጎዳና ላይ ወድቃ እንደተገኘች ፖሊስ የህብረተሰቡ የአካባቢ ህብረተሰቡ እንግዲህ አንስቶ ከጎዳና ወደ ፖሊስ ጣቢያ እንደወሰዳት ፖሊሱ ሲገልጽ የነበረው እንግዲህ
በፖሊስ ሕግና ፖሊስ አካሄድ ምንድን ነው ያለው? እንግዲህ ፖሊሱ ሲናገር መስታወቂያ ስናየው እሱ እከሌ እከሌ ትባላለች ብሎ እስከነ አያቷ ጠቀሰ። ሁለተኛ ደግሞ ስልኳ ነበረ መረጃቸው። ስልኳ ደግሞ በመጨረሻ ላይ የተደዋወለችው ማይሎቭ የሚል ቁጥር ነበረ ብሎ ሲጠይቀው ለአላዛር፣ አላዛር ደግሞ አዎ እኔ ባሏ ነኝ ብሎ ሲናገር በጣም ደነገጠ አላዛር፣ በጣም ተርበተበተ አላዛር። ፖሊሱም ተረጋጋ አለው። ተረጋጋና አዳምጠኝ፣ እኔ በምሰጥህ አድራሻና በምሰጥህ ሎኬሽን ታገኘኛለህ እና ብሎ ሁሉም ነገር አድራሻ ሰጠው ማለት ነው። ስለዚህ እቺ ልጅ እነሱ ሲጨቃጨቁ፣ እነሱ ሲባሉ፣ ሲደባደቡ፣ ብዙ ነገር ሲያደርጉ እች ልጅ ማንም የተረዳትን ሰው የለም። የሆነ ነገር እውነት ሆናለች፣ የሆነ ነገርም ሆናለች። በጣም ነው የምታሳዝነው። እውነት በጣም ነው የምታሳዝነው። እንዲህ እርጉዝ ባትሆን እኮ ችግር የለውም ለአንድ ነፍሷ እንግዲህ የሆነችም ትሆናለች ብለህ ታስባለህ። አሁን እንደዚህ ነገ ትወልዳለች፣ ዛሬ ትወልዳለች እየተባለ እየተጠበቀች እያለች በእንክብካቤዋ ሰዓት፣ ሰው በሚንከባከባት ሰዓት፣ ሰው በሚያስፈልጋት ሰዓት፣ በመውለጃዋ ሰዓት እንደዚህ መንከራተቷ በጣም ሆድ ትበላለች። በጣም ነው የምታሳዝነው እንደ ሴት ስታስቡት ማለት ነው። ስለዚህ እቺ ልጅ ማንም አልተረዳትም። ሁሉንም እልህ ውስጥ ነው የተጋባው። ሁሉንም እልህ ውስጥ እኔ ይበልጥ፣ እኔ ነኝ ትክክል፣ እኔ ነኝ ትክክል እያሉ መሀል ላይ እየተጎዳችው ያለችው እሱ ናት ማለት ነው። ስለዚህ እናንተ እንደዚህ ከመጣላትና ከመጨቃጨቅ እስኪ ጉዳዩ በጠረጴዛ ላይ ለመፍታት ሞክሩ። በቃ ሞክሩ። ልጅቷ ካለችበት ጭንቀት፣ ካለችበት ሀሳብ አውጥዋት። እውነት እንደዚህ ብላ እኔ እንጃ በሰላም ትገላገል እንጂ ፈጣሪ ይጠብቃት። ኃይሉ ጉልበቱ እሱ ይስጣት እንጂ ከባድ ነው፣ በጣም ከባድ ነው እውነት ለመናገር ነው። ብቻ ቤተሰቦቼ እናንተም ያው ቪዲዮውን ስታዩ ሀሳብ አስተያየት ስጡበት። ላይክ፣ ኮመንት፣ ሸርም አድርጎ አበረታቱን እና እንግዲህ ማሚ በጣም ተቀይራለች። አላዛር ደግሞ እንደዚህ መሆን የለብህም፣ ካገኘኸው ሰው ጋር መጋጨት፣ ካገኘኸው ሰው ጋር መጫጫ አያስፈልግህም። ምክንያቱም እርግጥ እኮ ነው ማለት ትወድሃለች፣ ታፈቅርሃለች፣ አንተንም ትወዳታለህ፣ ታፈቅራታለህ። ማንም እኮ አይለያችሁም። እናንተም እኮ እነ አማንም ቢሆኑ እናትህም ቢሆን በአሁኑ ሰዓት ማለት ነው እናትህም ብትሆን ወደ ትዳርህን እንድትመለስ እና ትክክለኛ ህይወት እንዲኖርህ እየተመኘች ነው። እሷን እኮ ተስተካክለው ወደ ጥሩ መንገድ ና እያለች እየመከረችህ ነው። ግን እዚህ መሀል ላይ እንግዲህ እነ አማን አንተ ነህ እንዲህ ያደረካት ይላሉ። አንተም እንደዚህ ነገር እኔ የለሁበት ትላለህ። በዚህ መሀል ላይ ግን ሴት ልጅ ናት። እናንተ ባታረጉትም፣ እናንተ ምንም ባትበድሏትም፣ ምንም ባታረጓትም ማለት ነው እች ልጅ ታማለች። ትክክለኛ ጤነኛ አይደለችም። እንዴ ጭንቀት ለራሱ ሁሌም ጭቅጭቅ፣ ሁሌም ቡጥቡጥ፣ ሁሌም ይኝ ማለት እኮ እንዴ አይደለም ለእርጉዝ፣ እኛ ተመልካች ለራሱ እኮ ያሳምማል። እንዴ በጣም የሚያስጠላ ነገር ነው። እና ለመረዳት ሞክሩ፣ ለእሷንም ለመረዳት ሞክሩ። በቃ ይሄ ነው እየተባለ ነው አይደለ? አላዛር ምንም ከሌለህበት፣ ምንም ካላደረካት ልጅቷ፣ ምንም እንትን ከሌለህ፣ ንጹህ ከሆንክ ደግሞ አንተ ምንድነው ማድረግ ያለብህ? ቤተሰቦቿ ተስማምተህ እሺ እናንተ የታያችሁ ነገር እኔ ያልታየኝ ሊሆን ይችላል። እኔ የታየኝ ብቻ ነው እየተናገርኩኝ ያለሁት። ግን እኔ ምንም አልሆነችም እምለው እኔ በእኔ በኩል በማየው ነገር ነው። ግን እናንተ ታማለች፣ ትክክል አይደለችም የምትሉ ከሆነ እንደፈለጋችሁት መሆን ትችላላችሁ። ምክንያቱም ሕክምና ብትሉ ሕክምና እንወስዳታለን፣ እምነት ቦታ ብትሉም እምነት ቦታ እንወስዳታለን ብለህ ቀስ ብለህ ተረጋግተህ ከሁሉም ነፃ ከሆንክ፣ ከደሞ ነፃ ከሆንክ ማለት ነው አንተ እንደዛ ማለት ነው ያለብህ እንጂ
አትሄድም፣ አትነካት፣ ቤተሰቦችሽ አውጪ፣ እኔም እናቴ ላውጣ አይባልም እንዴ! አንቺ እናትሽ እኔ እናቴ ላባረርና አንቺ ወንድሞችሽ አባረር ይባላል እንዴ? እንዴ ከቤተሰብ ተርቆ የት ይኖራል? ቤተሰብ እኮ ደጉም ክፉም ደስታውም ሀዘኑም የሚካፈልህ የራስህ ስጋ የራስህ ዘመድ ነው እንዴ! እንዴት ነው የምታስቡት እናንተ? ትዳር እንደዚህ ነው እንዴ? ስለዚህ እናንተም እንደተማረ ሰው ለልጅቷም የሚጠቅማት ነገር ማድረግ አለባችሁ። ለልጅቷም የሚጠቅም ነገር ማድረግ አለባችሁ። አንተንም ትዳር ትፈልጋለህ አይደለም? ሚስትህ ማዳን ትፈልጋለህ አይደለም? በቃ በትክክለኛው መንገድ አድርገው። በትክክለኛው መንገድ አካሄድ አድርጉት። እንዴ ሰው እኮ ይጣላል። ባልና ሚስት አይደለም ባልና ሚስት እግርና ለእግር እኮ ይጋጫል። ግን ይሄንን ክፍተት ተጠቅመው ብዙ የሚገቡ ነገሮች አሉ። ብዙ የሚገቡ ክፉ ሰዎች አሉ። ይሄንን ክፍተት አለመስጠት ነው እናንተ። ይሄንን ክፍተት አለመስጠት፣ ክፍተታችሁ ለማጥበብ ስትሉ ደግሞ መጀመሪያ ትላልቆቻችሁ መስማማት አለባችሁ። አላዛር መጀመሪያ ከእናንተ ተስማማ፣ ከእናንተ ተግባባ። እንዴ ልክ እኮ አይደለህም የምታደርገው ያለኸው፣ በጣም ትክክል አይደለህም የምታደርገው ያለኸው። እንዴ እንዴት ነው ብቻዋ አፍነህ የምታስቀምጣት? ነገ ጠዋት ምጥ ሲመጣ ልጅ ሲመጣ እንዴት ልትሆን ነው? አንተ አታውቅ፣ እሷን አታውቅ። እንደዚህ መሆን የለባችሁም እና እባክህን አንተም ለሚስትህ እንደዚህ የምትወዳት የምትፈልጋት የምታከብራት የልጅህ እናት ከሆነችው ብዙም ባትበድላት፣ ብዙም ባትገፋት፣ ብዙም ባታሰቃያት ባይኔ። ምክንያቱም እኛ ሰዎች ስንባል በስሜት ባንመራ ጥሩ ነው። በስሜት ባንመራ አስተውለን ብንመራ ጥሩ ነው ብዬ ነው የማስበው። እኮ እቺ ልጅ እኮ ምንም ካልሆነች እንዴት ነው መጆ ዘላ የምትሄደው? እንግዲህ መጆ በዛ ላይ ጎዳና ላይ ነው የተገኘችው እየተባለ ነው። ፖሊሱ ያለው ጎዳና ላይ ወድቅ ነው የተገኘችው እያለ ነው። እና እንዴት ሄደች? ማንስ ወሰዳት? ምንስ ሆናለች? እንዴት ነው አንዲት እርጉዝ እጅ አሁን